ሪሌሽንሽፕ ውስጥ ስንገባ ፍቅረኛ ሲኖረን ፍቅረኛችንን ከምንም ነገራችን በላይ ቅድሚያ እንሰጠዋለን። ለዛ ነው ወንዶች እኛ ላይ ኢንተረስት እያጡ መምጣት የሚጀምሩት። በቃ ሳያስቡት አይታወቃቸውም። ለነሱም ኢንተረስት ማጣት ይጀምራሉ ወይንም መሸሽ ይጀምራሉ። ለምን መሰለሽ? ድሮ ስታደርጊያቸው የነበሩት ራስሽን ስትንከባከቢ የነበረውን ቤተሰብሽን ስትንከባከቢ የነበረውን ለትምህርትሽ፣ ለስራሽ፣ ለህይወትሽ፣ ለመንፈሳዊነትሽ ጊዜ ስትሰጪ በነበረበት ጊዜ ላይ ያን ኳሊቲሽን አይቶ ነበር የመጣው። አሁን ግን ልክ ከሱ ጋር ከተፋቀራችሁ በኋላ አንድ ላይ ከሆናችሁ በኋላ ያን ኳሊቲሽን ሲያየው ያጣዋል። ለትምህርትሽ ጊዜ አትሰጪም፣ ለቤተሰብሽ ቅድሚያ አትሰጪም፣ ሃይማኖትሽ ላይ ደካማ ነሽ፣ ራስሽን አትጠብቂም፣ ወይንም ደግሞ ለኔ የምትዩ ሰዓት የለሽም፣ ለራስሽ ቫልዩ እንደማትሰጪ ማየት ይጀምራል። ስለዚህ ሰው ነውና ሰው ደግሞ በተፈጥሮ ቫልዩ ያለው ነገር ይፈልጋል። በተፈጥሯችን ሴቶችን ብንሆን እንደዛው ነው የምንወደው። ወንዶች ደግሞ የበለጠ መራጭ ስለሆኑ ወይንም ደግሞ በተፈጥሮም ቢሆን እነሱ ስለሆኑ ፒክ የሚያደርጉት ያንን ኳሊቲ ይፈልጉታል። ራሷን የምትጠብቅ ለቤተሰቧ እንዲምትል ይላሉ። አብረሻቸው እንድትሆኚ በጣም ጫና ያደርጋሉ። ዛሬ አብረን ነው የምናመሸው፣ ያንን ነገር ካንስል አድርጊና ነይ እኔ ጋር ሁኚ፣ እንደዚህ የሚል ነገር ኦፈር ያደርጉልሻል። ጥያቄውን ያቀርቡልሻል። እውነታው ግን አይምሯቸው ግን በትክክል የሚፈልገው ምን መሰለሽ? ኖ ብለሽ አንቺ መሆን ያለበትን ነገር የራስሽን ህይወት ማስኬድ ስትችይ ነው እነሱ የበለጠ እየወደዱሽ የሚመጡት፣ እያከበሩሽ የሚመጡት። ስለዚህ ድሮም ቢሆን ለቤተሰብሽ ቅድሚያ ስትሰጪ ነበር አይደለም? ቤተሰብሽ ለምሳሌ መጠየቅ ቢኖርብሽ፣ እናትሽ ጋር መሄድ ቢኖርብሽ፣ እናትሽን ማገዝ ቢኖርብሽ፣ መንከባከብ ቢኖርብሽ ቅድሚያ መስጠት ያለብሽ ሁለቱ አማራጭ ቢኖር እኔ ጋር ትመጫለሽ ወይንስ እናትሽ ጋር ነሽ ብሎ ምርጫ ቢያስቀምጥልሽ፣ ኖ አይ ሃቭ ቱ ጎ መሄድ አለብኝ፣ እናቴን መጠየቅ አለብኝ፣ እናቴ ቅድሚያ የምሰጣት ነገር ነች የሚለውን በግልጽ ነግረሽው ያንን ማድረግ ጥዩ ማለት አይደለም። ለሱ ፍቅር አትስጩ ማለት አይደለም። ግን ቅድሚያ ስጪ ብትባይ ሁል ጊዜ መስጠት ያለብሽ ለራስሽ ህይወት። ድሮ ስታደርጊያቸው የነበሩት ህይወቶች ሁኔታዎች መቀየር የለባቸውም። እነሱን ሁሉ ገፍትረሽ ጥለሽ በአንድ ባስኬት አስቀምጠሽ ወይንም አስወግደሽ ያላንተ ምንም የለም በቃ በዚህ ምድር ላይ ቅድሚያ የምሰጠው ላንተና ላንተ ብቻ ነው እያልሽ መኖር የጀመርሽ ቀን እሱ አንቺን መሸሽ ይጀምራል። እሱ ላንቺ ያለው ፍቅር እየቀነሰ መምጣት ይጀምራል። ድሮ ለቤተሰብሽ ቅድሚያ ስትሰጪ ከነበረ እናትሽ አታምሺ፣ እናትሽ በጊዜ ግቢ ካለችሽ እሺ ብለሽ መግባት ያንን ያከብርልሻል። የሚገርምሽ ነገር ቅር የሚለው እንዳይመስልሽ፣ በጣም ነው የሚያከብርሽ፣ በጣም ነው የሚወድሽ። እናትሽን እንደምታከብሪ አባትሽን እንደምታከብሪ የሚያውቅ ወንድ እጅግ በጣም ይወድሻል። ሌላው ለስራሽ ቅድሚያ ስጪ። ከስራ ቀርተሽ እሱ ጋር ጊዜ ለማሳለፍ በፍጹም ፕሮግራም እንዳታወጪ። ያንን ያደረግሽ ቀን ይንቅሻል። ወንዶች የሚያከብሩት ስራዋን የምትወድ ታታሪ ሴት ነው የሚወዱት። በተአምር ስራሽን ሰርዘሽ ከስራሽ ላይ ሰዓት ቀንሰሽ ለወንድ እንዳትሰጪ። ሁል ጊዜ ቅድሚያ ለስራሽ መስጠት አለብሽ። ሌላው ለጤንነትሽ፣ ለውበትሽ። ድሮም ውሃ ስትጠጪ ነበር። የውሃ አጠጣጥሽ ኤክሰርሳይዝ ስትሰሪ ከነበረ፣ ስፖርት ስትሰሪ ከነበረ፣ ሰውነትሽን ስትጠብቂ ከነበረ፣ ለራስሽ ኬር ስታደርጊ ከነበረ አንዲት ደቂቃ ከድሮዋ ሁኔታሽ ላይ እንዳትዛነፍ። ድሮ ጥፍርሽን ስትሰሪ ከነበረ፣ ድሮ ፊትሽን ስትሰሪ ከነበረ፣ ማንኛውንም አይነት ኬር ድሮ ስታደርጊያቸው ከነበሩት ነገሮች ላይ አሁን እሱን ስላፈቀርኩት እሱ ስላፈቀረኝ ኖኒድ ምንም አያስፈልግም በቃ ብለሽ የምትቀንሽው ምንም ነገር መኖር የለበትም። ድሮ ስታደርጊ የነበረውን እንክብካቤ ለሰውነትሽ እንደውም ጨምረሽ የበለጠ መስጠት አለብሽ። ምክንያቱም እሱ ከሄደ በኋላ ይቀጥላል ይሄ ራስሽን መጠበቅሽ የሚቀጥል ከሆነ ደግሞ ኮንፊደንስሽን ያስተካክልልሻል። ድሮም የማደርገው ነው፣ አሁንም የማደርገው ነው። እሱም ቢመጣም ቢቀርም ሰውነቴን መጠበቅ፣ ራሴን መጠበቅ፣ ቤተሰቤን ማክበር የሚቀጥል ነገር ነው ብሎ ውስጥሽ ስለሚያምን ሁል ጊዜ ለራስሽ ያለሽ አመለካከት ጤነኛ ይሆናል። ጠንካራ ትሆኛለሽ። ፐርሰናሊቲሽ ጥሩ ይሆናል። የአእምሮ ጤንነትሽ ራሱ በጣም ምርጥ ነው የሚሆነው። ሌላው መንፈሳዊነትሽ ላይ
እሁድ ተነስተሽ መንፈሳዊ ፕሮግራሞችን የምታስኬጅ ከሆነ ድሮ እሱን ከማግኘትሽ በፊት አሁን ልክ እሱን ስታገኝ እነዚህን ነገሮች መሰረዝ የለብሽም። በትክክል ሰዓቷን ጠብቀሽ አንድም ቀን ሳታዘንፊ ለሱ ብለሽ እንደዚህ አይነት ህይወቶችሽን ካንስል ማድረግ የለብሽም በፍጹም። ቅድሚያ መስጠት ያለብሽ ለእነዚህ ጉዳዮች ነው። ለመንፈሳዊነትሽ፣ ለሰውነትሽ፣ ለጤንነትሽ፣ ለስራሽ፣ ለቤተሰብሽ፣ ልጅ ካለሽም ለልጅሽ። ገብቶሻል አይደለ? እነዚህን ነገሮች ሁል ጊዜ ቅድሚያ የምትሰጪ ከሆነ ወንድ ያከብርሻል፣ ይወድሻል። እውነቴን ነው የምልሽ። በፍጹም በፍጹም እሱን ከቤተሰብሽ ከእንደዚህ አይነት ነገሮች አስቀድመሽ እሱን ቅድሚያ ያስቀምጣለሁኝ እና እሱ አንደርስታንድ ያደርገኛል። እንዴት ይህንን ሁሉ የእናቴን ህግ ጥሼ የአባቴን ህግ ጥሼ ስራዬን ትቼ ብዙ ነገሬን አበላሽቼ አንተን መርጬ እንዴት እንዲህ ታደርገኛለህ ብለሽ ብትለምኙ በኋላ መስሚያ የለውም፣ መስሚያ የለውም። የሚያከብርሽና የሚወድሽ ምንጊዜም እነዚህን የህይወት ክፍሎችሽን ቅድሚያ ሰጥተሽ ስትገኝ ብቻ ነው። ይሄንን ነው የምለው። ባይ ባይ።